የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትም አልወጣ አሉ። እኔ የምለው ግን እዚህ ሚዲያ ላይ ማንሰማው ማናየው ነገር ምን አለና ነው? አሁን ደግሞ ሰሞኑን ይሄ አዶንያስ የሚባል አንድ እንደው ለትውልዱ ወጣት አልለው ልጅ አልለው በጣም ግራ የገባኝ ኢንተርቪዎችን ኢትዮጵያ መጥቶ እየሰጠ ነው። እኛ የምንለው ልጆቻችንን የት እናሳድግ? አንተ የካናዳን ፓስፖርት ያገኘኸው መተህ የኢትዮጵያ ውስጥ ያሉ ህፃናትንና ወጣቶችን ለማበላሸት ነው እንዴ ዓላማ? እኔ ድንግልና እኔ አጣሁት ከአራተኛ ክፍል በታች ሆኜ ነው ገለመለ እንዴ የምትናገረው ነገር ካጣ እንደ በፊቱ ጭፈራህን ዘፈንህን እሱን ራሱ እኮ ሰው ማዝናናት ነው የምታስተምረው ነገር ካጣ። አሁን ደግሞ ጭራሽ ብለህ ሚዲያ ላይ ወጥተህ እንዲህ አድርጉ ወጣቶች ሴጋ አድርጉ በዚህ ውጡ በዚህ ግቡ። ኧረ እግዚአብሔርን ፍራ። ምን አይነት ትምህርት ነው የተማርከው? እንደው ምን አይነት ነገርስ ነው እያጨስክ እዚህ የምትመጣው ሚዲያ ላይ እንዴ? የራስህ የፈለከውን አድርግ። ስታረግ የኖርከው ነው ቀጥልበት፣ መብትህ ነው። ግን ሚዲያ ላይ ወጥተህ ሌላውን በጓዳ በምን የምታረገውን ነገር ማስተማር፣ ሌላ ነገር ለምን አታስተምርም እንዴ? ኧረ በስመ አብ። እኛ ልጆቻችን ከሚሞቱ በፊት ከሞተው ሀዘን ላይ ከመቀመጣችን በፊት እንደ ሀገር ስለሚጠፋ ያው ነጠላችንን ለብሰ ቁጭ ብለን በጊዜ ማዘኑን ጀምረናል። እኔ እንደራሴ ይሄ ትውልድን የሚያጠፋ እንዴ መቼም ሃይ የሚል ሰው የለም እንደ ከጎረቤት ሰው እኮ ቤተሰቡን ናፍቆ ነው ወረቀት ሲያገኝ ወደ ሀገሩ ሮጦ የሚመጣው እንጂ እንደው ቤት በኩል ሄጄ ሚዲያውን አጥለቅልቄው የሚሆነውን የማይሆነውን ዝብርቅርቅ ያለ ነገር አስተምሬ ልምጣ አይባልም። አረ ነውር ነው በእናትህ። ይሄ እኮ ሚዲያ ላይ የሚቀመጥ ነገር ነው፣ ታሪክ ነው። ቤተሰብህ ያየዋል፣ ነገ ልጆች ይኖርሃል። መቼም እኔ እግዚአብሔር እድሉን ከሰጠ በዚህ ሁኔታ የሚሆንም አይመስለኝም እንዴ። እኛ ልጆቻችን የት እናሳድግ? ዛሬ ሶሻል ሚዲያ የማይጠቀም ልጅ የለም። ምን አይነት ነገር ነው? ምንድነው አሪያነትህ? ያስተማርከው ነገር ምንድነው? በእውነት ስርዓት ወቅ ቤተሰብ ካለው መቼም ቤተሰብ አለህ፣ እግዚአብሔር ይመስገን። እነሱ መልካም በሰላም ይኑሩልህ። ግን ይሄ ልጅ ወይ ጸበል አስገቡት። ኢትዮጵያ ውስጥ አልነካም፣ የኢትዮጵያ ፓስፖርት የለኝም፣ የካናዳ ፓስፖርት ይዣለሁ፣ እንደፈለኩ አፌን ከፍታለሁ ማለት ጥሩ አይደለም። እኛ ደግሞ ሀገራችን ነው የምንኖርበት ነው። ስለዚህ ወላጆች ይሄንን ነገር መቃወም አለብን። በቃ ነገ ልጆቻችንን ወዴት እንደሚሄዱ ጭራሽ ሚዲያ ላይ ወጥቶ ወጣቱን እንደማበረታታት እንዲማሩ እንዲሰሩ እንደማድረግ ጭራሽ የሚቀባጠረው ነገር አስፈላጊ ስላልሆነ ይሄ እንደዚህ አይነት ቪዲዮዎች ብዙ ሰርታችሁ ይሄ ልጅ ልታስቆሙት አንድ ልትሉት ይገባል። እኔ በበኩሌ በጣም አዝኛለሁ እንደ ወላጅ እንዴ። ወይ ደግሞ ጸበል አስገቡት አብዶ ከሆነ የመጣው ወይ ደግሞ አማኑኤል የሚባል አለ የእብዶች መከማቻ እንጂ ቲክቶክ መንደር ነው እንደ የእብዶች መሰብሰቢያ። ጥሩ ቁም ነገር የሚሰሩ ሰዎች ስላሉ አንድ ልትሉት ይገባል። እኔ በጣም አዝኛለሁ እንደዚህ አይነት ጋጠወጥ ባለጌ ሰው ወደ ሚዲያ በመምጣቱ።